በእናት ይታፈራል እንደለመሆኑ በእናት ባባት ስሟ ብቻ እኮ አቻ የለውም። እናት ናት። በእናት ይታፈራል። ፊቷ ስለበለዘ በእኛ ቀጥና ስለሆነች አለባበሷ ስላላማረ እኛን ለማሳደግ ስለተጨነቀች ከሰውነት ስለወጣች በእናትና በአባት ይታፈራል። ያ አብደላህ ወላሂ ሉቅማኑል ሐኪም وقال لابنه ائتني بشيء من الجنة የጀነት የሆነን ነገር አንጣልኛል። فأسرع الولد ልጅ እየሮጠ ሄደና فأتاه بحفلة من تراب አንድ ጭብጥ አፈር ይዞ መጣውና ለአባቱ ምን አለው? هذا تراب من تراب الجنة هذا تراب من تراب الجنة وقال لقمان لابنه من أين جئت به كيف ነው ያመጣኸው? ዱንያ ላይ ነው ያለነው የጀነት አፈር كيف አገኘኸው? قال የሉቅማን ልጅ ብሎ አለ من تحت قدم أمي من تحت قدم أمي ከናቴ እግር ስር ነው ያገኘሁት። አንዴ የአላህ መልእክተኛ አንድ ሰው ሀጅ መሄድ አለብኝ ሲሏቸው እናትና አባት አለ ወይ አሉ። አዎን አላቸው። እናት አለ? አዎ። إلزمها فإن الجنة تحت رجليها وفي رواية عند قدميها كما حسنه الألباني እናትህን خدم ጀነት ያለው ተናት እግር ስር ነው አሉት። ገፍተሃል ልገባ ነው፣ ወሩራሃል ልገባ ነው። ፍትህ የሰፈነበት አገር እኮ ነው አኺራ። ጉልበት አይጠቅም፣ ገንዘብ አይጠቅም፣ ቀዋ አይጠቅም፣ ስልጣን አይጠቅም፣ ከፍ ማለት አይጠቅም። መልካም ስራ ብቻ ነው የሚጠቅመው። ትንሽ የሆነ ሁላ ትልቅ ይሆናል እንጂ ሰው የሚገፈትረው ሰዎች የሚሰድቡት የሚያንቋሽሹት ተራ ሰው አድርገው የሚያዩት መስጊድን የያዘ ሰው ግን ነገ በላቱ ነው እናየዋለን። ወላሂ ያ አብደላህ ለዚህ ነው ታዲያ እኛ በእናትና በአባቶቻችን ሐቅ መጠየቅ